ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች እንግዲህ ዛሬ ይዤላችሁ የመጣሁት ፊደላቶች ነው። ንባብም ይዤላችሁ እመጣለሁ። ግን እስኪ ፊደላቶችን በደንብ እወቋቸው። ምክንያቱም አብዛኞቻችሁ ተማሪዎች ፊደል ላይ ነው ችግራችሁ፣ ንባብ ላይ ሳይሆን ፊደል ላይ ነው። ምክንያቱም ፊደል በደንብ ስታውቁ ንባብ ይቀላችኋል ማለት ነው። እንግዲህ አዲስ ጀማሪዎች ለሆናችሁ እኔ ጋር እየተማራችሁ ላላችሁ ልጆች ከሀ እስከ ረ አሪፍ አድርጌ እየላችሁ እመጣለሁ። በደንብ ተከታተሉ። ኦኬ ሶ የመጀመሪያው ይሄ ፊደል እንግዲህ 1 2 3 4 5 6 ነው ዛሬ የምናየው። አጠቃላይ የአማርኛ ፊደሎች 34 ናቸው። 6 ፊደሉን በየቀኑ ብናይ በሳምንት ውስጥ ፊደል በደንብ ትችላላችሁ፣ በደንብ ትጨርሳላችሁ። ያው ስላችሁ ይሄን ስላችሁ ግን በሳምንት ትጨርሳላችሁ ማለት አይደለም። ግን ቢያንስ ጭንቅላታችሁን ወሽ ታደርጋላችሁ። እንግዲህ አንዳንድ ልጆች በጣም ብዙ ኮምፕሌን የምታቀርቡ ልጆች አላችሁ። ለምሳሌ አሁን እዚህ ላይ ማቀርብላችሁ እንዲገባችሁ ብቻ አይደለም፣ ጀስት ኦንላይን መጣችሁ እንድትማሩ ነው። ስልክ ቁጥሬ ይሄው ከታች 251987284191 ይሄን ዋትስአፕ፣ ቴሌግራም፣ ኢሞ ላይ እየደወላችሁ ኦንላይን ከኔ ጋር መማር ትችላላችሁ። በተለይ ማታ ማታ ላይ እኔ በጣም ፍሪ ነኝ። ተጠዋት ጀምሬ እኔም መምህራኖች የማልን መማር ትችላላችሁ። ጊዜያችሁን ሴቭ አድርጋችሁ በተለይ ሳውዲ፣ ዱባይ፣ አጠቃላይ አረብ ሀገር የምትኖሩ ልጆች በተለያየ ምክንያት ትምህርታችሁ ሳትማሩ ቀርታችሁ በስደት ላይ ያላችሁ ልጆች ይሄ ትምህርት ይጠቅማችኋል። እመኑኝ ይጠቅማችኋል። ለመሰላችሁ እኔ አሁን ከ2000 በላይ ተማሪ አስተምራለሁ። ከ2000 በላይ በተማሪ ያስተማርኩት ሳውዲ፣ ዱባይ፣ ኳተር ምናምን የሚኖሩ ልጆች ናቸው እና ስቲል ያመሰግኑኛል። ለምን? ኢቭን እንኳን የሚልኩትን ብር ማወቅ ይችላሉ። ኢቭን እንኳን ባንክ ቤት ገብተው ብር ማውጣት ይችላሉ። ኢቭን የተጻፈላቸውን መመለስ ይችላሉ አሁን። ነገር ግን ማንበብ መጻፍ የማትችሉ ልጆች አይ ቲንክ ከኔ በላይ እናንተ ታውቁታላችሁ ጥቅምና ጉዳቱ። አሁን እናንተ እዚህ ጋር እኔ ሳስተምራችሁ አይ ቲቸርዬ ዝም ብለህ እኮ ነው የምትደክመው፣ እኛ እኮ አይገባኝም ምናምን የምትሉ ልጆች አሉ። ኑና እኔ ጋር እኔ ካልገባችሁ እኔ እቀጣለሁ። ምክንያቱም እኔ መጀመሪያም ሲጀምር መጀመሪያ ሳስተምር እንደው ይገባችሁ ይሆን አይገባችሁ ይሆን እኔ የሚገባችሁ አልመሰለኝም ነበር። አሁን ላይ ግን እኔ ጋር የሚማሩ ሲያነቡ ሲጽፉ ከነሱ በላይ እኔ ነኝ የተደሰትኩት። ለምን? መጀመሪያ ብሶታቸውን ይነግሩኛል፣ ያለቅሳሉ። ምክንያቱም ብዙ ነገር የተጨበረበሩት ነገር ስላለ፣ ባለማንበባቸው ያፈሩበት ነገር ስላለ። ነገር ግን እስካሁን ስላልተማራችሁ ማፈር የለባችሁም። ፓስት ኢዝ ፓስት ነው፣ ያለፈ አልፏል። የሚቀጥለውን አታውቁም። የአሁኑን ነው መኖር ያለባችሁና ኑና ተማሩ እኔ ጋር። አይ ቲንክ የተለያዩ መምህራኖች አሉ እዚህ ዩቲዩብ ላይ። የተለያዩ መምህራን ሲኖር ደግሞ የተለያየ ባህሪ ይኖራል። ለምሳሌ ስትማሩ የሚቆጣ መምህር ይኖራል። ስትማሩ ከፍላችሁ የማያስተምር ሊኖር ይችላል። ይሄን ሁሉ ስትራግል ያለፋችሁ ልጆች ልትቆሙ ትችላላችሁ። እኔ ጋር እና በግሩፕ እኔ በግሩፕ አስተምራችኋለሁ። ከዛ በኋላ እኔ ጋር የተማሩ ልጆች ደግሞ እኔ መድብላችኋለሁ። እነሱ ደግሞ ያስጠኗቸዋል። ያው አረብ ሀገር ነው የሚኖሩት ሁሉ። እኔ ጋር የሚችሉ ተማሪዎች ደግሞ ያግዟችኋል። ሶ ጊዜ እንኳን ባይኖራችሁ ግሩፕ ላይ ቴሌግራም ግሩፕ ላይ ገብታችሁ እዛ ላይ እየተከታተላችሁ ጊዜ ሲኖር መማር ትችላላችሁ ማለት ነው። ስልክ ያልሰራ ካላችሁ ቀጥታ ሚስኮል አድርጉልኝ፣ እኔ ሴቭ አድርጌ አወራችኋለሁ። ቀጥታውን ወሬ ያላበዛባችሁ። ያው ግን ይሄ ምክር ነው። ቀጥታ ወዴት ልግባላችሁ? ወደ ፊደላቶች ላስጠናችሁ። የመጀመሪያው ይሄ ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። እነዚህን ከነዚህ ወጡ ንባቦች ናቸው። አብረን እያገጣጠምን እናነባቸዋለን መጨረሻ ላይ። ለ ሉ ሊ ላ ሌ ል ሎ። ሀ ሁ ሂ ሃ ሄ ህ ሆ። መ ሙ ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። አሁን ወደ ጎን ወደ ታች እናነባቸው ደግሞ። ሀ ለ ሀ መ ሰ ረ። ትንሽ ፈጠን አልኩባችሁ መሰለኝ። ሁ ሉ ሁ ሙ ሱ ሩ። ሂ ሊ ሂ ሚ ሲ ሪ። ሀ ላ ሀ ማ ሳ ራ። ሄ ሌ ሄ ሜ ሴ ሬ። ህ ል
ህ ም ስ ር ሆ ሎ ሆ ሞ ሶ ሮ አሁን እነዚህ ወደታች አነበብን። እስኪ አብዛኞቻችሁ ተማሪዎች ብዙ ጊዜ የሚገርሙኝ ወደኋላ ማለት ያቀታችኋል፣ ወደፊት ማለት ያቅታችሁ። ማንኛውም ሰው ሀሁ ምናምን ማለት ይችላል። እስቲ ወደኋላ እንበለው። ሆ ከኔ ጋር ሆኑ። ሆ ህ ሄ ሃ ሂ ሁ ሃ ባይዙ ኦንላይን ሳስተምራችሁ እንደዚህ እያያችሁ ነው ማስተምራችሁ። ሎ ል ሌ ላ ሊ ሉ ለ እንግዲህ አብዛኛው ተማሪዎች ትወዱኛላችሁ ብዬ አስባለሁ። ምክንያቱም ብዙ ተማሪዎች እኔ ጋር ስለምታደንቁኝ በውስጥ መጣችሁ። ከዛ ይሄም ሃ ነው። ሆ ህ ሄ ሃ ሂ ሁ ሃ ሞ ም ሜ ማ ሚ ሙ መ ሶ ስ ሴ ሳ ሲ ሱ ሮ ር ሬ ራ ሪ ሩ ረ እነዚህን አነበብን። እስኪ እነዚህን ፊደላት ቃላቶች ደግሞ እናነባቸው። ይሄ የሀ ቤት ስንተኛ ነው? ሁለተኛ። ሀ ሁ ሁ ነው። እሺ ሁ አለ። ይሄኛውስ ለሉ ሉ አለ። በአንድ ላይ ሁ ሉ ሁሉ ብለን አነበብን ማለት ነው። ይሄኛውስ የለቤት መጨረሻው ነው። ሎ ኤስ የመቤት ሶስተኛ መ ሙ ሚ ሚ ሎ ሚ ሎሚ ትላላችሁ። ኤስ ሃ የመጀመሪያው ሃ ነው። ኤስ ሎ ነው። ይሄ ማለት ነው የመጨረሻው ሎ ሃሎ ሃሎ ይሆናል ማለት ነው። ይሄ ደግሞ የመቤት መጨረሻው ነው። መ ሙ ሚ ማ ሜ ን ሞ ሞ ትላላችሁ። ኤስ የመጀመሪያው ለ ሉ ሊ ላ ሞ አለ። ከዛ ላ ሞላ ሞላ ትላላችሁ ማለት ነው። ኤስ ሳ ሰ ሱ ሲ ሳ አራተኛ። ኤስ ራ ረ ሩ ሪ ራ ሳራ ሳራ ይሆናል ማለት ነው። ኤስ የረቤት አራተኛ ተደጋግሟል። ረ ሩ ሪ ራ ራራ ለምሳሌ ሰሚራ ሰሚራ ከሆነ ራራ ልክ ራን መደገም ነው። ራራ አሁን የቤት ስራ የምሰጣችሁ እስኪ እነዚህን እንደዚህ እንዳነበብኩላችሁ ከነዚህ ውስጥ አገጣጥማችሁ አነቡ። ከዛ ውጭ አዲስ የሆናችሁ ተማሪዎች ደግሞ በዚህ ስልክ ቁጥር እየደወላችሁ በውስጥ አውሩኝ። ቲቸር መማር እፈልጋለሁ፣ ቲቸር በዚህ ሰዓት መማር እፈልጋለሁ፣ እንዴት ላድርግ? ምክር ራሱ ሌላ ጋር የምትማሩ ልጆች ራሱ አሁን ለምሳሌ አልገባ ካላችሁ፣ ሌላ መምህር ጋር አልገባ ካላችሁ እንዴት ብማር አሪፍ ነው የሚሉትን እኔ ተማሪዎች ጋር ገብታችሁ ልምድ ወስዳችሁ እዛ መምህራችሁ ጋር ሄዳችሁ ያ መምህር እንደዚህ ብታስተምረን ይገባናል የምትሉት ሊኖሩ ይችላል። ለምሳሌ አንዳንድ መምህር ዝም ብሎ በቮይስ ዝም ብሎ ደውሎ ምናምን ሊያስተምራችሁ ይችላል እና ተስፋ እንዳትቆርጡ ማድረግ ትችላላችሁ። እኔ ጋር የምትማሩ ልጆች ይህን ጽፋችሁ ላኩልኝ። የማትማሩ ልጆች በዚህ ቁጥር ደውላችሁ መጀመር እፈልጋለሁ ብላችሁ መማር ትችላላችሁ። አመሰግናለሁ። ደህና ሁኑልኝ።